ድህነትህን አውቃለሁ፣ መቸገርህን አውቃለሁ፣ ማጣትህን አውቃለሁ፣ መንከራተትህን አውቃለሁ፣ መባዘንህን አውቃለሁ፣ ምንም እንደሌለህ አውቃለሁ፣ የጎደለህ እንደሆነ አውቃለሁ። ነገር ግን ባለጠጋ ነህ ይለዋል። ይህን የሚለው የተወደደ መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ያለው ለሰርሜስ ቤተ ክርስቲያን ሊቀ ጳጳስ ወይም የሰርሜስ ቤተ ክርስቲያን አለቃ ለነበረው ለፖሊካርፐስ ነው። መቸገርህንም አውቃለሁ፣ ማጣትህንም አውቃለሁ፣ ነገር ግን ምንድነህ? በጣም ይደንቃል። በዚህ ችግረኛ ነህ ይለዋል፣ በዚህ የጎደለብህ ነህ ይለዋል፣ በዚህ ምንም የሌለህ ነህ ይለዋል፣ በዚህ ደሃ ነህ ይለዋል። ደግሞ አከታትሎ አይዞህ አንተ እኮ ምንድነህ ይለዋል። ምንድን ነው ነገሩ? ግራ የሚያጋባ አይመስልም? ይኸውላችሁ እዚህ የሰርሜስ ቤተ ክርስቲያን አለቃ ፖሊካርፐስ ይባላል። አባቶቻችን ሄሬኔዎስ ሁለተኛ ይሉታል እና በሰርሜስ አደባባይ በፈረስ ጭራ ተጎትቶ ሰማዕትነት የተቀበለ ሰማዕት ነው። የቤተ ክርስቲያን አባት ነው። እሱና እሱ የሚመራት የሰርሜስ ቤተ ክርስቲያን በጣም ድሆች ነበሩ። ድህነታቸው ግን በስንፍና የመጣ አይደለም። ድህነታቸው ግን በእነሱ ጥፋት የመጣ አይደለም። ድህነታቸው ግን ስራ ባለመፈለጋቸው የመጣ አይደለም። መቸገራቸውና ድህነታቸው ከሁለት ወገን የሆነ ነው ይላሉ ሊቃውንት። በአይሁድም በአሕዛብም መከራ ስለበዛባቸው ከመከራው ጽናት የተነሳ ነው ድህነት ያገኛቸው። መከራ ሲበዛ፣ መንከራተት ሲበዛ፣ ጫና ሲበዛ፣ ውጥረት ሲበዛ ድህነት መከተሉ አይቀርም። ይህንንም ዓለም ዝም ብላችሁ ይወት ችግር ፈጣሪዎች፣ መከራ ቸርቻሪዎች አሉ ባህላችን ላይ አርክ ኦፍ ክራይሲስ ይሉታል እነሱ። ቀውስ መፍጠር፣ ችግር መፍጠር፣ መከራ መፍጠር፣ ጦርነት መፍጠር፣ መለያየት መፍጠር፣ ይሄ የኑሮ ውድነትን፣ ስደትን አርክ ኦፍ ክራይሲስ ይሉታል። የቀውስ መክብብ በመፍጠር ችግርን፣ መፈናቀልን፣ ስደትን በዓለማችን ላይ በመፍጠር የኑሮ ውድነትን በማምጣት ሰዎች ችግረኛ እንዲሆኑ፣ ኑሯቸውን ብቻ እንዲያስቡ፣ ከዚያ ፈቀቅ ብለው እንዳይመራመሩ ሆን ብለው በምድራችን ላይ መከራን፣ ችግርን፣ ረሃብን፣ ቸነፈርን ያመርታል። ሆን ብለው ይህን የቀውስ መክብብ ይሉታል። አርክ ኦፍ ክራይሲስ የሚሉት እነሱ። ልክ እንደዚህ ነው በሰርሜስም የገጠማቸው። መከራ አመጡባቸው። በአይሁድና በአሕዛብ በሁለት ወገን የሆነ መከራ ደርሶባቸው ነበርና ነው ድሆችና ችግረኞች የሆኑት። ሁለተኛው ምክንያት ደግሞ ምን መሰላችሁ? የሰርሜስ ሊቀ ጳጳስና በሰርሜስ ይኖሩ የነበሩት ክርስቲያኖች በስደት የመጡ ናቸው። ክርስቲያን በመሆናቸው ክርስቶስን በማመናቸው
ያፈናቀሏቸው ናቸው። በዚህ ምክንያት ሀብታቸውን ትተው ነው የወጡት። ቅድም ባልኳችሁ በአይሁድና በአሕዛብ በደረሰባቸው መከራ ሀብታቸውን የወረሱባቸው፣ ንብረታቸውን የነጠቋቸው ትተው ነው ሲሰደዱ ሀብታቸውን፣ ንብረታቸውን፣ ቤታቸውን ትተው ነው የወጡት። በዚህ ምክንያት ነው ችግረኛ የተባሉት እንጂ ሰንፈው ስራ ሳይወዱ ቀርተው አይደለም። ግን መከራ ስለበዛባቸው በስደትና በመፈናቀል ከአንድ ቦታ ወደ አንድ ቦታ ስለተንከራተቱ ድሆችና ችግረኞች ሆኑ። ምንም የሌላቸው ሆኑ፣ ባዶ ሆኑ፣ ተንከራታቾች ሆኑ፣ ምስኪንና ጎስቋሎች ሆኑ። ምንም የሌላቸው ሆኑ። የሚበሉት የሚጠጡት እስኪያጡ ድረስ ተቸገሩ። እግዚአብሔር ግን እንዲህ አላቸው፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ፣ እኔ መጀመሪያ ነኝ፣ እኔ መጨረሻ ነኝ። ችግራችሁን እኮ አውቀዋለሁ አላቸው። እየሰማችሁ እግዚአብሔር የማያውቀዋል አውቀዋለሁ አላቸው። ወገኖቼ ይህ እንዴት ያጽናናል! ችግራችን እኮ በእግዚአብሔር ፊት የታወቀ ነው። እግዚአብሔር የማያውቀው መስሏችሁ ነው? እግዚአብሔር የማይቆጥረው መስሏችሁ ነው? እግዚአብሔር የማይፈርድ መስሏችሁ ነው? እግዚአብሔር እውቅና የማይሰጠው መስሏችሁ ነው? እግዚአብሔር የሌለ መስሏችሁ ነው? ወገኖቼ እኔ አውቀዋለሁ ይላል። ወገኖቼ በግፍ የተጨነቃችሁትን መብልና መጠጥ እስክታጡ ድረስ የምትንከራቱትን እግዚአብሔር ያውቃል። ጉድለታችሁን፣ ማጣታችሁን፣ ጥሪት አለማፍራታችሁን፣ ጉልበታችሁ መሳሳቱን፣ ጊዜያችሁ መሄድ ነው እግዚአብሔር ያውቀዋል። እኔ ያውቀዋለሁ። በአንተ የደረሰ በእኔም የደረሰ ነው። ለምን ትደነቃለህ እኮ ነው የሚለው። አንተ የቀመስከውን እኔ የቀመስኩት ነኝ። እኔ ላይ የሆነው ነው አንተ ላይ የሆነው። አውቀዋለሁ፣ ቀምሼዋለሁ ጭምር ነው የሚለው። አውቀዋለሁ ሲል ድህነትን ክርስቶስ ያውቃል አያውቅም? ያውቃል አያውቅም? ምን ቤት ነበረው ወገኖች? ምንም ቤት እኮ አልነበረው። ምን ልብስ ነበረው? በአንዲት ልብስ እኮ ነው የጨረሰው ወገኖቼ። እንዴ እንኳን አይደለም ልብስ፣ እንኳን አይደለም ቤት። በቀራንዮ አደባባይ ላይ ሲጓዝ ከሾህ አክሊሉ የሚፈሰው ከራሱ የሚወጣው ደም ፊቱን እያጠበው ዓይኑን እየጋረደው መሬትን ማየት ሳይችል እያደናበረው ሻሽ መጥረጊያ ሻሽ ዓይኑን ማበሻ ሻሽ እንኳን ነበረው። ምን ነበረው ወገኖች? ምንም እንኳን ነበረው። እኔ ያውቀዋለሁ እኮ የሚለው የምን ነው? እንኳን ፊቱን ማበሻ ሻሽ ወገኖቼ የሚቀበርበት መቃብር እንኳን አልነበረው። የተቀበረው በተውሶ እኮ መቃብር ነው። ምን ነበረው ወገኖቼ? ስለ እኔና ስለ እናንተ ባለጠግነት እኮ ነው ደሃ የሆነው። እንደዚህ እኮ ነው የኖረው። ሁሉንም ነገራችንን እኮ ነው የቀመሰው። እሱ ያልኖርነውን አንኖርም፣ እሱ የማያውቀውን አንኖርም። እንዴ በታንኳ እንኳን ሲያስተምር እኮ ታንኳ ላይ ቆሞ የሚያስተምርበት የግል ታንኳ እንኳን አልነበረው። የግል ጀልባ አልነበረው። የግል መርከብ አልነበረው። በተውሶ እኮ ነው ታንኳን አስጠጋልኝ ብሎ በተውሶ ታንኳ እኮ ነው ቆሞ ያስተማረው ወገኖች። ምንም ነገር አልነበረው። ሁሉ ያለው አምላክ ስለ እኔና ስለ እናንተ ባለጠግነት ድሃ ነው እኮ የሆነው ወገኖች። እንዴ ከሄሮድስ የሴት ልጆች ከባለጠጎች የሴት ልጆች ከአንዲቱ እኮ አይደለም የተወለደው። ምንም ከሌላት
የምታለብሰው ልብስ እንኳን ከሌላት ከተወደደች ከእመቤታችን ከቅድስት ድንግል ማርያም እኮ ነው የተወለደው። ቤተ መንግስት እኮ አይደለም በረት ነው የተወለደው። ምን ማለት ነው? አውቀዋለሁ፣ ቀምሼዋለሁ፣ ዝም ብዬ ከላይ ሆኜ ብቻ ድህነት ላይ የሚያፌዝ አይደለሁም፣ አውቀዋለሁ። ምዕመናን ይህ እንዴት ያጽናናል! ግድ የላችሁም፣ እግዚአብሔር ያውቀዋል። መሰደዳችሁን እግዚአብሔር ያውቀዋል። መንከራተታችሁን እግዚአብሔር ያውቀዋል። ለልጆቻችሁ ስትሉ የምትቃጠሉትን በበረሃ እግዚአብሔር ያውቀዋል። ሀብት አፈራለሁ፣ ጥሪት አሰበስባለሁ ብላችሁ ራሳችሁን እስኪበላችሁ ድረስ በላብ የምትጠመቁትን እኮ እግዚአብሔር ያውቀዋል። ያውቀዋል። ማረፊያ የሌለኝ ተንከራታች እኮ ነኝ የምትሉትን ነገ ምን እንደሚሆን በሕይወታችሁ የማታውቁትን መውጣታችሁን እንጂ የት መግባታችሁን የማታረጋግጡትን ምስኪን እግዚአብሔር ያውቀዋል። አውቀዋለሁ የሚለው እንዴት ያስደንቃል! በፊቴ የታወቀ ምን ማለት ነው? ረስቼ አይደለም፣ ትቼ አይደለም፣ ችላ ብዬ አይደለም፣ ስጮ ሳልሰማህ ቀርቼ አይደለም፣ ምክንያት ስላለኝ ነው። መቸገርህንማ ምን እለዋለሁ? ያውቀዋለሁ ወገኖች። ፈቅዶት ወዶት መርጦት ምክንያት ስላለ እንጂ እግዚአብሔርማ ያውቀዋል። በፊቱ ሁሉ ነገር የተራቆተና የተገለጠ ከሆነ ከእግዚአብሔር የተሰወረ ምን አለ? እግዚአብሔር ያውቀዋል። ወገኖች መቸገርህን አውቀዋለሁ፣ ድህነትህን አውቀዋለሁ፣ ማጣትህን አውቀዋለሁ። በጣም የሚደንቀው ቃል ግን ባለጠጋ ነህ ይለዋል። ምንድን ነው? እዚህ ጋር ችግረኛ ነህ፣ እዚህ ጋር ባለጠጋ ነህ፣ እዚህ ጋር ደሃ ነህ፣ እዚህ ጋር ባለጠጋ ነህ። ምንድን ነው? ይሄ ነው በጣም የሚመስጠው ምስጢር ወገኖቼ። እዩ፣ የዚህ ሊቀ ጳጳስ ሀብቱ ገንዘብ አልነበረም፣ የፖሊካርፐስ። የዚህ ሊቀ ጳጳስ ሀብቱ መኪና ማሽከርከር አልነበረም። የዚህ ሊቀ ጳጳስ ሀብቱ ስራ የሚያስከትራቸው ዘመዶቹ አልነበሩ። የዚህ ሊቀ ጳጳስ ሀብቱ ምንድን ነው ካላችሁ፣ በጸጋ እግዚአብሔር ከፍ ያለ ነበር። ባለጠግነቱ ምን ነበር ካላችሁ፣ መንፈሳዊነቱ ነበር። ወገኖቼ እናንተ ዓለም እንደሚተረጉመው ነው የምትተረጉሙት ወይስ እግዚአብሔር እንደሚነግራችሁ ነው? ከእንግዲህ ያለው የምታምኑት? ዓለም ድሆች ናችሁ ይላችኋል። እውነት ድሆች ናችሁ ስትባሉ አሜን ብላችሁ ትቀበላላችሁ። ችግረኞች ናችሁ፣ ተፈናቃዮች ናችሁ፣ ስደተኞች ናችሁ፣ ረሃብተኞች ናችሁ፣ ምናጢና ምናምንቴዎች ናችሁ፣ ስፍራ ያጣችሁ ናችሁ ብሎ ነው የሚበየነው፣ ብሎ ነው የሚተረጉሙ አለ። የተባበሩት መንግስታት ረሃብተኝነትን፣ ችግረኝነትን የሚመዝነው በቀን የሆነ ከኪሎ ካሎሪ ያልበላ እንደሆነ ነው። እውነት አስብ። ዳነ የሚለው የሆነ ኪሎ ካሎሪ ካልበላ ነው አለ። ምዕመናን እውነት እንነጋገር ከተባለ የተባበሩት መንግስታት እንደሚነግራችሁ ነው እናንተ የምታምኑ ነው? እግዚአብሔር እንደሚነግራችሁ ለማመን ፈቃደኛ ናችሁ? በዚህ ቀን አዎ፣ የተባበሩት መንግስታት በአመት የሆነ ዶላር ካላገኛችሁ ጂዲፒያችሁ ያነሰ ምናምነኛ ናችሁ ይላችኋል። አዎ፣ ደሃ ናችሁ ይላችኋል። የዓለም ብይማ የዓለም ትርጉማ በጣም የተለያየ ነው ወገኖች። ታስታውሳላችሁ? በተቀደሰ ትዳር ተወስኖ ልጆቹን በቃል እግዚአብሔር መስፈርትነት የሚያሳድገው ቤቱን በስርዓት የሚመራውን አባት ይህ ዓለም ምን እንደሚለው ታውቃላችሁ? አፋኝ ይለዋል። ሲበይን እኮ ነው። መብት ደፋሪ ይለዋል። እግዚአብሔርን ፈርተህ በቃል እግዚአብሔር መስፈርትነት ልጆችን ካሳደግ በተቀደሰ ኑሮ ለመኖር ከጣርክ ይህ ዓለም ኋላ ቀር ነው የሚለው። እንደዚህ ነው የምትበየኑት እናንተ፣ እንደዚህ ነው የምትረዱት እናንተ። ከዚህ በተቃራኒው ግን እንደ እንስሳ በዝሙት ተጠምዶ እያመነዘረ በዚህ ምክንያት የሚፈጠረው ጽንስ እያስወረደ ነፍስ እየገደለ በቃኝ ሳይል የሚስገበገበው ግን የገባው ይለዋል። በጣም እኮ የሚደንቅ ብያኔ እኮ ነው የዓለም እየሰጠ ያለው። በቤተሰብ እቅድ የሚመራ ይለዋል፣ ዘመናዊ ይለዋል፣ አዋቂ ይለዋል፣ ያንቆለጳጵሰዋል። ዓለም ብይኗ እንደዚህ ነው፣ ትርጉሟ እንደዚህ ነው። ገባችሁ? ምን ገባችሁ?
ተጣሟል ትርጉሟል። ምዕመናን እግዚአብሔር እንደሚነግራችሁ ልትሰሙ ነው የመጣችሁት ወይስ የዓለም ወሬ ያደነቆራችሁን እሱን ልትሰሙና ልታምኑ ነው እዚህ የመጣችሁት? ክርስቲያኖች እኮ እንለያለን እንዴ! ይህ ዓለም እኮ ያገኘውን አጋርቶ ፈጣሪውን አመስግኖ በልኩ የሚኖርን ካልተገባይነት ይልቅ በቃኝ የሚለውን ሃይማኖቱ ለስልጣኔው እንቅፋት የሆነበት ይላችኋል። እንደዚህ እኮ ነው የሚመኘው። በቃኝ ካላችሁ፣ ካካፈላችሁ፣ ካጋራችሁ፣ በስርዓት ከኖራችሁ ይህንን እኮ ሃይማኖት በዓል ካከበራችሁ፣ ዝክር ካደረጋችሁ ሃይማኖቱ ለስልጣኔው እንቅፋት የሆነበት ብሎ ነው የሚያማችሁ። ዓለም እንደዚህ ነው የሚተረጉመው፣ እናንተም እንደዚህ ነው የምትተረጉሙት። ምዕመናን ጭርምት ኩርምት ትላላችሁ። ደስታችሁን ገንዘብ ስታገኙ ድረስ በቀጠሮ ታሸጋግራላችሁ። እዚህ ምድር ላይ አንድ ቀን እንኳን ሳትስቁ ታልፋላችሁ። የእግዚአብሔር ደስታ ሳይጎበኛችሁ እንዲሁ እንዳለቀሳችሁ፣ እንደተከዛችሁ፣ እንደተቀበላችሁ ቀና ሳትሉ ፈካ ሳትሉ እስከ መቼ ትኖራላችሁ? እግዚአብሔር እንደሚነግራችሁ ስሙ። አዎ ችግረኞች ናችሁ። አዎ ብዙ ነገር የላችሁ ይሆናል። አዎ የሚያሳርፍ ንብረት አጣችሁ ይሆናል። እንዳትረሱ፣ እግዚአብሔር ካላችሁ፣ ሰማያዊ ተስፋ ካላችሁ፣ መንፈሳዊ ሕይወት ካላችሁ፣ ጸጋ እግዚአብሔር ካላችሁ እናንተ ባለጠጎች ናችሁ። ይህንን ነው የሚለው። እኔ ላነቃቃችሁ ሞቲቬሽናል ስፒከር አይደለሁም። ላነቃቃችሁ ወይም አንጀታችሁን ልበለው ወይም አጓጉል ተስፋ ልሰጣችሁ አይደለም። መቸገርን አውቃለሁ፣ ነገር ግን ባለጠጋ ነኝ ያለው ስሙ። ምንም የሌለውን ነው ባለጠጋ የሚለው። እስከ መቼ ነው እንደዚህ የምታስቡ እንዴ? ይህ ዓለም እኮ ከባድ ነው። ለስልጣኔና ጃፓንን የሚያክላት ማን አለ? በጃፓን ራሳቸውን በመስቀል ሱሳይድ በመፈጸም ራሳቸውን በማጥፋት ከዓለም አንደኞቹ እኮ ሰልጣኞቹ ናቸው። እውነት አሰብ በስነ ልቦና ቀውስ ውስጥ እስኪገባ ድረስ ቀንና ሌሊት በመሮጥ ከእግዚአብሔርና ከሰው የተለየው ይህ ዓለም ታታሪ መልካም የሥራ ባህሪ ያለው ብሎ ነው የሚተረጉመው። በቃ የማይለው ሲስገበገብ የሚኖረው ያየው ሁሉ የሚያምረው እሱን አዎ የገባው ነው ይሏል። እንደዚህ ነው የሚተረጉመው። እናንተ እንደዚህ ነው የምትተረጉሙ? የተባበሩት መንግስታት እንደሚተረጉመው ነው የምትተረጉሙ ወይስ ክርስቶስ እንደሚነግራችሁ ነው የምታምኑት? ምዕመናን ይህንን ነው መቸገርህን አውቃለሁ ነገር ግን ባለጠጋ ነህ የሚለው። መቸገርህን አውቃለሁ ነገር ግን ባለጠጋ ነህ። ወገኖቼ ታስታውሳላችሁ? ሐዋርያት አጋንንት እኮ በስምህ ተገዙልን አሉት። በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ። ስለዚህ ምን ይበላችሁ? ምን ይበላችሁ? ወገኖቼ የምድር ደስታ ነው ደስ የሚያሳያችሁ ወይስ የሰማያዊ ተስፋ በሰማያት መዝገብ ላይ ስለተጻፋችሁ ነው ደስ የሚላችሁ? ምዕመናን የፎርብስ መጽሔት ላይ አውቃችሁ እኮ ይችላል። የእግዚአብሔር የሕይወት መዝገብ ካወቃችሁ አይበቃችሁ? ለዚህ እኮ ነው ተስፋ እየቆረጥን እየተጨነቅን ያለው። ለዚህ እኮ ነው በደም ብዛት ምን እያለ፣ ለዚህ እኮ ነው በወንጀል ውስጥ የምንገባው፣ ለዚህ እኮ ነው በተስፋ መቁረጥ ውስጥ የምንኖረው። እግዚአብሔር ካወቃችሁ አይበቃችሁ? እግዚአብሔር አውቃለሁ ካለ አያሳርፋችሁም? ምዕመናን ከኢኮኖሚ አዎ መቸገርህን አውቃለሁ፣ መራብህን አውቃለሁ፣ መጠማትህን አውቃለሁ፣ መጉደልህን አውቃለሁ። ነገር ግን ምንድነው ባለጸጋ ነህ። ምን ማለት ነው? የዚህ ሐሳብ ዋና ጭብጥ ምን ይመስላችኋል? ምዕመናን እዩ፣ ችግር ክርስትናቸውን አላስተዋቸውም። ችግር ሀብት አሳጣቸው እንጂ ክርስቶስን አላሳጣቸውም። ችግር ክርስትናቸውን ምን አላላቸው? ችግር ሀብታቸውን አሳጣቸው እንጂ ምናቸውን አላሳጣቸው? ክርስትናቸውን። ባለጠግነት ማለት ወገኖች ችግር እኮ ይኖራል። ችግር ግን መንፈሳዊነትን ካላጠፋ፣ ችግር ግን ክርስትናን ካላስተዋል፣ ይኸውላችሁ ቤት ላይኖራችሁ ይችላል። ሰማያዊ ቤታችሁን ካስተዋችሁ ግን እሱ ችግር ነው። እየሰማችሁ የምትቀይሩት የልብስ ብዛት ላይኖራችሁ ይችላል።
አዲሱን ልብስ ክርስቶስን ከለበሳችሁት ግን እናንተ ባለጠጎች ናችሁ። ችግር ክርስትናቸውን አላስተዋቸውም። ችግር ጸሎታቸውን አላቋረጠውም። ችግር መንፈሳዊነታቸውን አላጠፋውም። ስደት ሃይማኖታቸውን አላስቀየራቸውም። ማጣት አንገታቸውን አላስቀበራቸውም። እየሰማችሁ ነው? ችግር ሃይማኖታቸውን አላስለወጣቸውም ወገኖች። ረሃብ ሆዳቸውን አንጀታቸውን ነው እንጂ ያሳሰረላቸው ወገኖች፣ ማዕተባቸውን አላስበጠሰውም። ከዚህ በላይ ምን አለ? ለዚህ እኮ ነው መቸገርህን አውቃለሁ፣ ነገር ግን ምንድነው ባለጸጋ ነህ። ወገኖች ችግራችሁ፣ ስደታችሁ፣ ረሃባችሁ፣ በበረሃ ላይ መኖራችሁ እግዚአብሔርን አስረስቷችሁ ይሆን? ጠባለ ስራ መሸለጎል ብቻ አንከራቷችሁ ይሆን? ችግር ምን አስቷችኋል ወገኖች? ብዙዎች እኮ ችግር ማዕተባቸውን አስበጥሷቸዋል። ችግር ጠንቋይ ቤት ወስዷቸዋል። ችግር መተተኞች አድርጓቸዋል። ችግር ሲኒገልባጮች አድርጓቸዋል። ችግር ሞራ ገላጮች አድርጓቸዋል። ችግር ከስነ ምግባር ውጪ እንዲሆኑ ነውር ያለው ስራ እንዲሰሩ አድርጓቸዋል። ችግር ሰነድ አስደብዟቸዋል። ችግር ጎበኞች አድርጓቸዋል። ችግር እግዚአብሔር የማይወደውን ስራ እንዲሰሩ አድርጓቸዋል። ለዚህ እኮ ነው ብዙዎች ከክርስትና የወጡት። ለዚህ እኮ ነው ብዙዎች ከመንፈሳዊነት ይላሉ። ለዚህ እኮ ነው ብዙዎች ሃይማኖታቸው ተቋርጠው ሌላ አዳራሽ ይገቡት። ችግር ክርስትናቸውን አላሳጣቸውም። ችግር ሀዳ ሊያሳጣችሁ ይችላል። ችግር ግን እግዚአብሔርን ሊያሳጣችሁ አይችልም። ለዚህ ነው መቸገርህን አውቃለሁ፣ ነገር ግን ባለጠጋ ነህ አለ። እየተራበ ሰማዕትነት ተቀበለ። እየቸገረው ባለጠጋ ሆነ። ሊቸግራችሁ ይችላል። ምንም ላይኖራችሁ ይችላል። እየተንከራተታችሁ ይሆናል። ማዕተባችሁን አጥብቃችሁ ክርስትናችሁን ይዛችሁ በጸጋ እግዚአብሔር ተሞልታችሁ በመንፈሳዊ ተስፋ ይሄን ዓለም ቁም ነገር ሳትሉት በትጋት ከእግዚአብሔር ጋር ከኖራችሁ እናንተ ባለጠጎች ናችሁ። ባለጠጎች ናችሁ። እስራኤልን አስታውሳችሁ። እስራኤል እኮ ለእነዚያ በርካታ ዘመናት በዚያ በስደት ዘመን ሲኖሩ እንዴት እንደነበሩ ታስታውሳለህ? እግዚአብሔር ለምን እስራኤልን ከበረሃ ከግብፅ እንዳወጣቸው ታውቃላችሁ? አንደኛው ስለ እግዚአብሔር ቸርነት ነው። ሁለተኛው በአባቶቻቸው ደስ ስለተሰኘ ነው። በእነ አብርሃም፣ በእነ ይስሐቅ፣ በእነ ያዕቆብ እግዚአብሔር ደስ ስለተሰኘ። አራቱ ጉዳዮች ግን እስራኤል በዚያ በስደት ስለጠበቋቸው በጎ ነገሮች ነው። አንደኛ ግዝረታቸውን አልተውም ነበር። ምናቸው? እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ከባድ ስራ እየሰሩ ምን ማለት ነው? ፒራሚድ እየገነቡ ጭቃ እያቦኩ ገለባ እያመላለሱ የፈርዖን ጅራፍ እያረፈባቸው እረፍት እያሳጣቸው ከባድ ስራ እየሰሩ ሁሉ ጊዜ ግን እግዚአብሔር ተገዘሩ ያላቸውን የዛችን የኦሪትን ስርዓት ይገረዙ ነበር። በስደት ዘመን ደማቸውን ከጭቃ ጋር እያላቆጡ ደማ ይውላችሁ ቁስላቸው እንኳን እስኪጠግ ድረስ እረፍት ሳይሰጣቸው እንደተገረዙ ልጆቻቸውንም እንዳስገረዙ ወደ ስራ ይገቡ ነበር፣ ይገረዙ ነበር። ሁሉ ጊዜ ስደት ግዝረታቸውን አላስተዋቸው። ስደት አምልኮተ እግዚአብሔርን አላስተዋቸው። ስደት እንደዚህ ያደረጋቸው። ስደት እንዳይቀብራችሁ፣ ስደት ተስፋ እግዚአብሔርን እንዳያሳጣችሁ፣ ስደት ከከፍታችሁ እንዳያወርድባችሁ። ምንም የላቸው ባሮቹ ነው የሄዱት። ባሪያ እንኳን ብትሆኑ እናንተ በደስታ ትሞሉ። እባቸው እስራኤል በዚያ የመከራ ዘመን እንዲህ ያደረጉ ከባድ ስራ እየሰሩ ግን እግዚአብሔርን ጠብቀውታል። እየተገዘሩ ኖሯል። ቃል ኪዳናቸውን ይዘዋል። ሁለተኛስ ስማቸውን አልለወጡም። እስራኤል የሚለውን የአባታቸውን ስም ተሸክመው የኖሩት በስደት ዘመናቸው አልጣሉት። ከሰው ጋር ሲኖሩ ሞኞ ነው፣ አህያ ሲጭኑ ሶስት ሆኖ ብለው ተመሳስለው አልኖሩም። ጠብቀውት የሚኖሩት ቋንቋቸውን አልቀየሩም። ሶስተኛ አራተኛ ሚስጥረ ተስፋቸውን ለማንም አልገለጡም። እግዚአብሔር አንድ ቀን እንደሚያወጣቸው ያስቡ ነበር። ስለነዚህ ስለጠበቋቸው አራት ነገሮች እግዚአብሔር አወጣቸው ይላሉ ሊቃውንት።
ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ ይላል። በየሄዳችሁበት ሁሉ እግዚአብሔርን ጠብቁ። በሄዳችሁበት ሁሉ ማይተባችሁን አጥብቁ። በሄዳችሁበት ሁሉ ተስፋችሁን ሰንቁ። በሄዳችሁበት ሁሉ መንግሥተ ሰማያትን በልባችሁ አኑሩ። በምትንከራተቱበት ሁሉ እግዚአብሔርን ይዛችሁ ትንከራተቱ። ችግር አስተዋችሁ አያስረሳችሁ። ኑሮ ከባድ ሊሆን ይችላል። ተስፋ አስቆራጭ ሊሆን ይችላል። ነገ ስጋት ሊሆን ይችላል። አደራችሁን ክርስትናችሁን እንዳስተዋችሁ፣ እግዚአብሔርን እንዳስረሳችሁ፣ አንገታችሁን ቅብር አድርጋችሁ ስትለፉ ዋናውን ጉዳይ እንዳብዘሉ። ይሄ ነው ባለጸግነት ወገኖቼ። ይህን ፖሊካርፐስ አሳየኋችሁ። ችግር ክርስትናውን አላስተወውም። ስለዚህ ባለጠጋ ነህ አለ። ሌላ ሰው ደግሞ ላሳያችሁ። ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ይሄ ደግሞ የሎዶቅያ ቤተክርስቲያን ሊቀ ጳጳስ ነው። የሎዶቅያ ቤተክርስቲያን ሊቀ ጳጳስ ነው። ሎዶቅያ ማለት ደግሞ ክርስቲያኖች አሉ። እነሱ ክርስቲያኖች ደግሞ በጣም ባለጠጎች ናቸው። የዓይን ሕክምና አለበት ቦታዋ፣ ማዕድናት ነበሩባት። ክርስቲያኖቹ በጣም ሀብታሞች ነበሩ። እንደውም ሀብታቸው ከፍ ከማለቱ የተነሳ የከተማዋ የከፍተኛው መደብ አባላት ሁሉ ነበሩ። ተወዳዳሪዎች፣ ተመራጮች ሁሉ ነበሩ። በጣም ባለጸጎች ነበሩ። የሎዶቅያ ክርስቲያኖች ደግሞ እንደዚህ ነበሩ። የሎዶቅያ ጳጳስ ደግሞ እንደዚህ ነበረ። በጣም ባለጸጎች ነበሩ። ግን እግዚአብሔር ምን እንዳላቸው ንገራችሁ። ራዕየ ዮሐንስ ምዕራፍ 3 ቁጥር 17 እንዲህ አላቸው። በጣም ይደንቃል። ምን አላቸው? ጎስቋላ፣ ምስኪን፣ ደሃ፣ እውር የተራቆትክ መሆንን ስለማታውቅ አለ። ወገኖች በጣም ባለጠጋ እኮ ነው። እግዚአብሔር ግን ምንድን አለው? ደሃ ነው። እዩ በሞቴ በጣም እኮ የተቀማጠለ ነው። እግዚአብሔር ግን ምን አለው? ጎስቋላ ነው። በጣም እኮ ሽቅርቅር ነው። ግን ምን አለው? ያጣህና የነጣህ የተራቆትክ ነህ አለው። በጣም ውብ እኮ ነው አይኑ። በጣም ሕክምና ማዕከል አለ ብያችኋለሁ። እውር ነህ አለው። ጎስቋላ፣ ምስኪን፣ ደሃ፣ እውር የተራቆትክ ነህ አለው። ወገኖቼ እዩ። እነዚህ ደግሞ በጣም ባለጠጎች ስለሆኑ እግዚአብሔር አስፈልገንም ባዮች ሆነዋል። ወገኖቼ እቺን ዓለም ጥጋብና መከራ ነው ከክርስቶስ እያራቃት ያለው። አዎ በዚህ ዘመን ዓለም በጣም በመራቀቋ፣ ገንዘብን በማከማቸቷ፣ ወደ ስልጣኔ ጫፍ በመድረሷ አሁን ላይ ምን እያለች እንደሆነ ታውቃላችሁ? እግዚአብሔር አያስፈልገንም እያለች ነው። የእግዚአብሔር መለኮታዊ ጣልቃ ገብነት ለምድራችን አያገባውም እያሉ ነው። አዎ በጣም ኮርተዋል። በጣም ተመጻድቀዋል። እግዚአብሔርን ቀድመን ትንሣኤ ሙታንን በምድራችን ላይ እናደርጋለን እስከ ማለት ደርሰዋል። በጣም ትዕቢተኞች፣ በጣም እብሪተኞች፣ በጣም ተኮፍሰዋል። እግዚአብሔር አስፈልገን ብለዋል። ፈጣሪን መካድን፣ ፍጡርን ከፈጣሪው መለየትን፣ ከሚታወቅ መነሻ ወደማይታወቅ መድረሻ ምድርን መምራትን ይዘዋል ኃያላን መንግስታት። እግዚአብሔር አስፈልገን ብለዋል። ለምን? ጠገቧል። የደሃ ሀገሮችን ሀብትና ንብረት እየተቀራመቱ ባለጠጎች ሆኗል። ስለዚህ እግዚአብሔር አስፈልገን ማለት እግዚአብሔርን አባረሩት። አዎ አያችሁ፣ አንዳንዴ ባለጠግነት በቅጡ ካልተያዘ እግዚአብሔር አስፈልገኝም እስከ ማለት ያደርሳል። ወገኖቼ እነዚህ የሎዶቅያ ምዕመናን ባለጠጎች ስለሆኑ እግዚአብሔር የማያስፈልጋቸው ሆነዋል። ለዚህ ነው ጎስቋሎች ናቸው የሚላቸው። ወገኖቼ እግዚአብሔርን ስንት ጊዜ ትፈልጉታላችሁ? እግዚአብሔርን ስንት ጊዜ ትጠሩታላችሁ? እግዚአብሔር ዘንድ ስንት ጊዜ ትንበረከካላችሁ? እግዚአብሔር የችግር ቀን ወዳጃችሁ ብቻ ነው ወይስ ሲሞላላችሁ የምትጠሩት አምላካችሁ ነው? እግዚአብሔር ቤታውን የመጣችሁት ስለሞላላችሁ ነው ስለጎደለባችሁ ነው? እግዚአብሔር የጉድለት ብቻ አምላክ ይመስላችኋል? ይኸውላችሁ እግዚአብሔር የችግር ቀን ወዳጅ ብቻ አድርገውታል። ስለዚህ
የሚጠይቁት ስለሌላቸው እግዚአብሔርን አናገሩትም። ቤታቸው ስለሞላላቸው የሚለምኑት የላቸው። ስለዚህ እግዚአብሔርን አይፈልጉትም። ስለዚህ እግዚአብሔር እንዲያላቸው ከጸጋ እግዚአብሔር ስለተራቆቱ ምንም እንኳን ስጋቸው የደለበ ትርኩሽ እንደሚል ብርቱካን የለመለመ ቢሆንም እግዚአብሔር ግን እንዲህ አለው፣ ጎስቋሎች ናችሁ አላቸው። ወገኖቼ አንዳንዶቼ እያያችሁ ትቀኑ ይሆን? ክርስቲያኖች እነገሌማ ተተኮሱ፣ እነገሌማ ተመንደው ትንዩ እግዚአብሔር እንደሚያየው ነው የምታዩት ወይስ ሌሎች እንደሚናገሩት ነው ቀስማችሁ የተሰበረው? ድሆች ናችሁ ስትባሉ እንዴት ነው የምታረጉሙት? ምዕመናን ይህ ነው እኮ ቀስማችን የሰበረው። ይሄ ብያኔ እኮ ነው ያደከመው ወገኖች። ይሄን ሰው ተመልከቱት። ሀብታም ባለጠጋ ነው ግን ደሃ ነው ይለዋል። እዩ ነፍሱ ተቆርጣለች። እንደው ይኸውላችሁ ምስኪንነት የማህበራዊ ደረጃ መውደቅ ነው ወገኖቼ። እንዲህ ያለው ባለጠጋ ሰው ይከበዋል፣ ግን ምን እንደሆነ ታውቃላችሁ? ቅዱሳን ርቀውታል። ስለዚህ ምስኪን ነው ይለዋል ወገኖቼ። እውነተኛ ባለጠግነት ከቅዱሳን ህብረት ጋር እኮ መኖር ነው። ከቅዱሳን ጋር እኮ መነጋገር ነው። ከቅዱሳን ጋር ፊት ለፊት እኮ መተያየት ነው ወገኖቼ። ከቅዱሳን ህብረት ጋር አብሮ መዘመር እኮ ነው። ሰው ላይኖራችሁ ይችላል። ብቸኛ ልትሆኑ ትችላላችሁ። አባት ከናሚላችሁ በወርቅ እኮ የሚያነሳኝ የለም ባዮች ልትሆኑ ትችላላችሁ። ግን ወገኖቼ እኔ በዚህ ምክንያት መስኪን ነኝ ካላችሁ ተሳስታችኋል። ድል ያደረጉ የሰማዕታት ማህበር አሉላችሁ። ያሸነፉ የሐዋርያት ማህበር አለላችሁ። የበኩራት ማህበር አሉላችሁ። ወደ ጻድቃን መንፈሶች ደርሳችኋል ይላል። አብራችሁ እኮ ነው ያላችሁት። ተክለ ሃይማኖት ከእናንተ ጋር፣ ጳውሎስ ከእናንተ ጋር፣ ገብረ መንፈስ ቅዱስ ከእናንተ ጋር፣ ይልቁንም ደግሞ የከበረው መልአክ ቅዱስ ሚካኤል እኮ ከእኛ ጋር እኮ ነው። አሁን እኛ ምስኪኖች ነን ትላላችሁ። ምስኪንና ሌሎች ናቸው ሰው የከበባቸው፣ ግንስ ጸጋ እግዚአብሔር ያጡ እነሱ ናቸው ምስኪኖች። አገላጠነው እኮ ነው ወገኖቼ። ትርጉሙን እንገልብጠው እንጂ አታስታውሱም? ጌታችን ገበታቸውን ገለበጠው እኮ ነው የሚለው። ገበታቸውን እንገልብጠው እንጂ ያሁኑ ሁሉ እየተቀበል አሜን እያልን እስከ መቼ ነው? እንደውም ዮሐንስ አፈወርቅ ግሩም ብይን ሰጥቷል። አስታውሳችሁ ድህነትና ባለጠግነትን ቅዱስ ዮሐንስ አፈወርቅ ሲተረጉም እንዲህ ይላል። ባለጠጋ የሚባለው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱ ምንድን ነው? አዎ እንደ እግዚአብሔር ሰዎች ተርጉሙት እንጂ ምንም ላይኖራችሁ ይችላል። ሃይማኖት ካላችሁ፣ እግዚአብሔርን የምታነጋግሩበት ሃይማኖት ካላችሁ፣ ልባችሁን የሚሰብር ሃይማኖት ካላችሁ፣ ተስፋ መንግስተ ሰማያትን ቀና ብሎ የሚያይ ሃይማኖት ካላችሁ፣ ወደ እግዚአብሔር የሚያደርስ መሰላል ሃይማኖት ካላችሁ እናንተ ባለጠጎች ናችሁ። ላባብላችሁ አይደለም የምለው። ይሄ እውነተኛና ዘላለማዊ ቃል ነው። ሃይማኖቱ የቀና የጸና ምግባሩ ደግሞ የቀና ጨዋዎች ከሆናችሁ፣ የሰው ካልቀናችሁ፣ በሰው ያልቀናችሁ፣ የራሴ ይበቃኛል ካላችሁ፣ ለዕለት ጉርሴ ለዓመት ልብሴ ያለኝ ይበቃኛል ብላችሁ ሰነድ ያልደረዛችሁ፣ ያላጭበረበራችሁ፣ ያልሰረቃችሁ፣ ክፉ ያላደረጋችሁ፣ የሰው ሀብት ለመንጠቅ መከራ ያልበላችሁ፣ ያልዋሻችሁ፣ ቃል ኪዳን ተሰጧችሁ ያልካዳችሁ እናንተ ቀና ናችሁ፣ ባለጠጎች ናችሁ። ጭርነት ትኩር የምታትበሉ ባለጠግነትም ይሄ ነው። ጽድቅ የምትሰሩ በትሩፋት የምትመላለሱ ሰውነታችሁን በንጽህና የያዛችሁ አንደበታችሁ በምስጋና የሞላችሁ እናንተማ ባለጠጎች ናችሁ። ልክ ነው። ፊታችሁ ማድያት ሊሆን ይችላል፣ ውስጣችሁ ግን አብቧል። አሁን ገና አማርክ ያለውን አልሰማችሁት? በገዳሙ ከሰውነቱ ከመልኩ ደምግባትና ውበት የተነሳ ገዳማውያኑ ሲታወቁ የሰማ ያ ብላቴና ሄዶ የጨው ባህር ውስጥ ፊቱን ዘፍዝፎት መጣ። አዩት፣ ገና ዛሬ አማርክ አሉት። ስጋዊ ፍትወትን ድል ለመንሳት እንዴት አድርጎ ከፍታ ላይ እንደወጣ ተመልከቱት። ዛሬ ገና አማርክ አሉት። ማማር በውስጥ ንጽህና ነው። ማማር በውስጥ ቅድስና ነው። ማማር ክርስቶስን በመምሰል ነው።
ጽድቅ በመስራት ነው። ቅን በመሆን ነው። ሰውን ወዳጅና አፍቃሪ በመሆን ነው። ይሄ ነው ባለጠግነት። ሃይማኖቱ የጸና ምግባሩ የቀና ጽድቅ የሚሰራ በትሩፋት የሚመላለስ እሱ ባለጠጋ ነው። ያላችሁን አካፍላችሁ የምትኖሩ እናንተ ባለጠጎች ናችሁ። ባላችሁ ነገር በቃኝ ያላችሁ እናንተ ባለጠጎች ናችሁ። አዎ የዚህ የእናንተን ስራ አላውቅ እኔ ባለሁባት በዚች አዲስ አበባ ስንቶች ህንፃ ይገነባሉ መሰላችሁ? ንጹህ ህንፃ ማለት አይደለም፣ ደጋጎቹን ማለት አይደለም። ብዙዎች ግን በክፉ ስራ ይመነደጋሉ። አሁን ያስቀናል ወገኖች። እጽ እያዘዋወሩ አደንዛዥ እጽ እየሸጡ ብዙ ህፃናትን እያከሸፉ እነሱ ፎቅ የሚገነቧሉ። አንዳንዶች እንደው ምናልባት አንዳንዶች ሳያውቁት እጽ በማዘዋወር ለልጃቸው ሁሉ የሚደርስ አደንዛዥ እጽ እንዳለ አይረዱ። ለዚህ ነው ያ ባለጠጋ እኔ ህንፃዬን ገንብቼ ስጨርስ ልጆቼ ፈርሰው ጠብቁኛል። አዎ ይሄ ባለጠግነት ነው ትላላችሁ? ቀኑ ያለፈበት ኤክስፓየር ያደረገ ወተት ቀኑ ቀይረው ለነፃናት እየቸበቸቡ ፎቅ ቢገነቡ አሁን እነዚህ ባለጠጎች ናቸው። ሰው እንጂ ይሄ ባለጠግነት። እንደውም ዮሐንስ አፈወርቅ ምን ይላል? ድሃ የሚባለው ይላል ፍላጎቱን መግዛት ያልቻለ ሰው ነው። ድሃ የሚባለው ራሱን ከመግዛት የወጣ ሰው ነው። ድሃ የሚባለው አይበቃኝም የሚል ሰው ነው ይላል። ድሆችማ እነዚህ ናቸው። ምንም አይሉ በቃኝ የማይሉ ያዩትን ሁሉ የሚወዱ እሷም አትለፈኝ እሱም አይለፈኝ የሚሉ ሚስት የሚቀያየሩ ሸሚዝ እንደሚለዋውጡት ሚስት የሚቀያየሩ ጫማ እንደሚቀያየሩት እጮኛ የሚቀያየሩ የጓዳና የሳሎን ሚስት የሚያበጁ እነዚህማ የሁላችሁ ስጋዊ ፍትወታቸውን መቆጣጠር ያልቻሉ ድሆችማ እነዚህ ናቸው። ድህነት እኮ ማለት ይሄ ነው። በቃኛል ማለት ማካፍሉ ይሄ ነው ድህነት ወገኖች። ጠንቋይ ለጠንቋይ ቤት የሚሄዱ ጠዋትኛ ጋር ማታ ሌላ ቦታ የሚካዱ አዎ ራቁታቸውን ባኛ እየሄዱ የሌላ ሀብት የሚሰልሙ እነዚህ ናቸው ድሆች። ድህነት ይሄ ነው። በቃኛል ማለት ከእግዚአብሔር ውጭ ባፈነገጠ ነገር ገንዘብ እንደው መጽሐፍ ቅዱስ ምን እንደሚታወቃላችሁ? በአራጣ ብዛትና በቅሚያ ብዛት ገንዘብ የሚያከማች ለድሃ ለሚራራ ያከማችለታል ነው የሚለው። በቅሚያ የሚያጠራቅሙ በአራጣ የሚሰበስቡ ከነዚህ በላይ ድሃ አለ ወገኖች። ድሆች ድህነት ማለት ምን ማለት ነው? ባለጠግነት ምን ማለት ነው? ድህነት ወገኖቼ ዓለም እንደሚያያችሁ አንደኛው ነጥብ ይሄ ነው። ዓለም እንደሚያያችሁ አደራችሁ። ከሱ ከወጣችሁ ነው ተስፈኛ የምትሆኑ። ከዚህ ሀሳብ ከራቃችሁ የመንግስተ ሰማያት ጎዳና ተሻጋሪዎች እንደሆኑ ካወቃችሁ፣ ስማችሁ በሰማያት መዝገብ እንደተጻፈ ካወቃችሁ ያኔ ነው ባለጠጋ የምትሆኑ። ጭርመት ጉርመት አትበሉ። ምንም እንደሌላችሁ አታስቡ። በጣም ደስ ይላችሁ። ክርስቲያን በመሆናችሁ ደስ ይበላችሁ። ኦርቶዶክሳውያን በመሆናችሁ ደስ ይበላችሁ። እግዚአብሔር በዘላለማዊ ሕይወት ለማኖር እናንተ በልጅነት ስለጠራችሁ የልጅነት ጥምቀት ስለጠመቃችሁ በዚህ ደስ ይበላችሁ። ጳውሎስን ተመልከቱ። ቀን ድንኳን በመስፋት ሌሊት ድንኳን በመስፋት የሚኖር ቀን ደግሞ ወንጌልን የሚሰብክ ምንም የሌለው እኮ መናጢ ነበር እኮ ሐዋርያው ጳውሎስ። ግን ምን እንደሚል ታውቃላችሁ? ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን ይላል። አንተ እኮ የባለጠግነት ምንጭ መሆን ትችላለህ። በምን ቃላት ልግለጸው? እንዴት እንናገረው? ወገኖቼ ክርስቲያን መሆን ስንጀምር እኮ ወደዚህ ጥልቅ ወደ ባለጠግነት እኮ ነው፣ ወደ መንፈሳዊ ባለጠግነት ጥልቀቱ ምጥቀቱ ለመታወቅ የሚያልፍ ባለጠግነት እኮ ነው። እዩት፣ ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን። አንተ በጣም መድኃኒት መሆን ትችላለህ፣ ምክንያቱም ክርስቲያን ነው። ነቢዩ ኤልያስን አታስታውሱ? ያቺን የሰራፕታ ሴት በዛ በረሃቡ ዘመን እንጎቻ ለውሰሽ ሽኝ አለ። እሷ ምን አለችው? በቤቴ ያለው አንድ ቀን ለውሽው እኔና ልጄ በልተነው ልንሞት ያዘጋጀነው ነው፣ የመጨረሻ ጉርሻ ነው አለችው። እሱንም ቢሆን ስጭኝ አይነት መሰላችሁ? ምን አይነት ጨካኝ ነው ትሉ ይሆን? አይደለም። ምን አይነት ስስታም ነው ትሉ ይሆን? አይደለም። እግዚአብሔር ምስጢር ስላለው ነው። እዩ
የመጨረሻውን ለውሳ ሰጠችው። እንድትደንቃለች እቺ ሴት እና ሞገሳት በእውነት ለልጇና ለእሷ ያዘጋጀችውን የመጨረሻውን ጎቻ ለውሳ ሰጠችው። ከማሰሯ ዘይት ከማድጋ ዱቄት የመጨረሻውን ፍቃ ሰጠችው። ከዚህስ የረሃቡ ዘመን እስኪያልቅ ድረስ በዚያች የተራብታ ሴት ቤት ውስጥ ከማድጋ ዱቄት ከማሰሯ ዘይት አልጠፋም። በምን ማቴማቲክስ ልግለጽላችሁ? በምን ቴረም ላስረዳችሁ? በምን ፖስቱሌት ላስረዳችሁ? በምን ፊዚክስ ላስረዳችሁ? ወገኖች ከእግዚአብሔር ጋር ብቻ ሲሆን አንድ ቀን በበላችሁት 40 ቀን ሊያኖር ይችላል አይችልም? በሞቴ ወደዚህ መንፈሳዊ ሕይወት ድረሱና ቅመሱት። ማውቁት በምን ማስረዳት ይቻላል? ሂሳብ አይደለም። ሂሳብ ስታካፍሉ ይቀንሳል ይላል። እውነት አሰብ አደከምኳችሁ ይዛችሁ ነው እንጂ አዲስ አበባ ድረስ መጥቶ እንጂ ደክሟችኋል። ማካፈል መቀነስ ነው በሂሳብ። እውነት አሰብ መቀነስ ማጉደል ነው በማቴማቲክስ። እውነት አሰብ በክርስትና ያለው ማካፈል ማባዛት ነው። አሳየኝ አካፈለች። ከዛ ምን ሆነላት? በዛላ። ይህንን ከኖራችሁ እናንተ ባለጠጎች ናችሁ። ለዚህ ነው የባለጠግነት ምንጭ መሆን ትችላላችሁ። ቀንሳችሁ አይወልባችሁም። እያካፈልክ ስጥ ብሎታል ይላል እዛ መጽሐፍ መነኮሳት። እያካፈልክ ስጥ ብሎት ሄደ ባለጠጋው የቤቱ ባለቤት። ከዚያስ አንዳንድ ስጥ ነው ያለው እኮ። አጅሬስ አገልጋዩስ ሁለት ይሰጥ ጀመረ። ሲመጣ ከቤቱ ወጥቶ ደግሞ ደጅ ጠርቶ አገኘ። ምን ሆኖ ነው የበዛው? አንዳንድ ስጥ ብለኝ ነበር እናስ ሁለት ሰጠው። ከዛስ ይሄው በቤት መልጦ ከውስጥ ተርፎ ታየዋለህ አለው። ይሄ እውነት ወይም ሐሰት መሆኑን ከፈለጋችሁ ክርስቲያን ሁኑና አረጋግጡ ነው ብላችሁ ቼክ አድርጉ። እየተቀነቀ ደግሞም እየተቀጠቀ በቀፋችሁ ይሞላችኋል እኮ ነው የሚለው። እውነት አሰብ የሉቃስ ነው ይላል። ይተቀጥቀዋል። ከዛስ ይነቀንቀዋል። ምንድን ነው የሚያደርገው? ስፔስ እንኳን እንዳይኖር ቀስ አድርጎ እየተቀጠቀ ክፍተት እንኳን እንዳይኖር እየተቀነቀ እሱን እየሞላ ከዛስ በቀፋችሁ ይሞላዋል። ኤልያስ እኮ ስስታም አይደለም፣ ጿሚ ነው። ረሃብ ይችላል። ያውቃል አውቀው ሊባርካት ፈልጎ እኮ ነው ስጪኝ ያላት። ምን አይነት አስደናቂ! ብሞትም ልሙት አለችና ለእግዚአብሔር ሰጠችው። በቃ ቢገለኝም ይግደለኝ ለእግዚአብሔር ከሆነ በቃ። ይሄ ሃይማኖት ጽናት፣ ይሄ የምግባር ቅናት ካላችሁ እናንተ ባለጠጎች ናችሁ። የረሃቡን ዘመን ታልፋላችሁ። ግልጽ እንነጋገር። ምናልባት ነገ ጠዋት የምንማር ይሆናል ከመጣችሁ። ግልጽ እንነጋገር። ምድር በረሃብ፣ ምድር በቸነፈር፣ ምድር በችግር መቀጠሉ አይቀርም። ሆን ብለው ስኬርሲቲ እጥረት ሊፈጥሩ ይችላሉ። ከዛ በላይ ሆን ብለው በሽታ ይፈጥሩና ቸነፈር ያመጣሉ። ከዚያ በላይ በተፈጥሮ ደግሞ የሚመጡ ነገሮች ይኖራሉ። ይሄን ማሻገር የምትችሉት ክርስቲያኖች ሆኑ። ሃይማኖታችሁ የጸና፣ ምግባራችሁ የቀና፣ ትሩፋት የምትሰሩ፣ በጽድቅ የምትመላለሱ ከሆነ ተራሮች ወደ ባህር ቢገቡ እንኳን ልቤ አይፈራም ትላላችሁ። እየሰማችሁኝ? ብፁዕ አቡነ ሰላማን በረከታቸው ይደርብንና ኤልያስና ነቢዩ መጥምቀ መለኮት ቅዱስ ዮሐንስ በጣም ደፍረው ባለስልጣናትን ይገስጹ ነበር። አንደኛው ሄሮድስን፣ አንደኛው አክዓብን ገስጸው ይናገራሉ። ለምንድን ነው አባታችን እነሱ ውስጥ እንዲህ አይነት ነገር ያየ ነው ብለን ጠየቅናቸው። ምን ብለው እንደመለሱልን ታውቃላችሁ? አይበሉም ነበር። የሰሙት የማይበላ ሰው ምን ይሆናል? ደፋር ይሆናል። አንተ ፈሪ የምትሆነው በጣም በእናተኛ ስትሆን እውነት አስበህ ለነሱ ፈሪ ነው። ለነሱ ሊኖር አይችልም። ለሰማያዊ ሕይወት አለ። ለዚህ ነው ፈሪዎች ምን ሆኖ ሰማዕታት መሆን የሚጀመረው ምን እንደሆነ ታውቃላችሁ? ነገር ከምታው ለዚህ እኮ ነው ጾም የምታለማምደው። ጾም እኮ የሰማዕትነት እኮ ትምህርት ቤት ናት። ምግብ ከተው ሌላውን ነገር ለመተው መንገድ ላይ ነው ማለት እኮ ነው። አንተ ለነገር ከሳሳ
ጠገብክ ግን አንተ እንኳን በሰማዕትነት ለምግብ እንደበተው ለሀብት ደግሞ የተጋነነ አላቆት ካለና ሞትክ በቃ አችን ለዚህ እንኳን ጾም ነው የምታለማበት። አሁን የጾም ምግባችን እኛ እንኳን የምንበላው እንዴት ያስደንቃል። አሁን ጾመን ሞተናል ደግሞ እንዳትቀይሩብኝ ራት አንድ ምርጥ ሰዓሊ የሳለው እኮ ስዕል ነው የሚመስለው የጾም ምግባችን ሁለት አሰብ ቢጫው አረንጓዴው አመራዊው ቀዩ አሸብርቆ ደምቆ አሁን የጾም አንዳንዱ ተክሊያንተን ማለት ያለ እየሰማችሁ ለዚህ ሆኖ አባቶቻችን ሲጾሙ ትንሽ ነገር ጎመን ነገር ትንሽ ነገር የሆነ ደግሞ ከዛሬው ጀምሩትና ወደ ላታፈሩ ፎርመት ብላችሁ ቀስ በቀስ ነው እናቴ እየሰማችሁ ነው። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ይኸውላችሁ ይሄ መተው ነው ባለጠግነት የሚያመጣው። እየሰማችሁ ነው። ይሄን እየረቀቃችሁ ወደ ላይ እየሄዳችሁ አንደኛ ምእመናን እግዚአብሔር እንደሚያዩ እንጂ የተባበሩት መንግስታት እንደሚነግራችሁ እንዳትሰሙ። እውነት አሰብ ይሄን በልባችሁ ከሞላችሁ ይሄን መከራ ዘመን ታልፋላችሁ። ባለጠጎች ናችሁ። ይሄን የምላችሁ ዝም ብዬ አይደለም። ይኸው መቸገርን አውቃለሁ። ነገር ግን ምንድን ነው ጸጋ ሃይማኖት ከጸና ምግባር ከቀና ትሩፋት ከሰራ ጽድቅን ተቀበልክ ደስ ይበል። ሁለተኛው ነጥብ አሳይቻችሁ አበቃለሁ። ሁለተኛው ነጥብ ተከተል እስከዳ ሁለተኛው ነጥብ እዩ። ፍጻሜውን ሳታዩ ድሆች ወይ ባለጠጎች፣ እድለኛ ወይ መከረኛ እንዳትሉ። ፍጻሜውን ሳታዩ አንድ ነገር እናስታውሽ ይለፍ። እግዚአብሔር ረድቶኛል አልረሳሁትም። እየሰማችሁ መቄዶንያ የሚባል ታውቃላችሁ? የት ነውና እንዴት ነው የምታውቁ? እውነት ነው። ቢንያም በለጠ መቄዶንያ ያለው ወዶ አይደለም። የመቄዶንያ ክርስቲያኖች በመጽሐፍ ቅዱስ በቆሮንቶስ መልእክት የተዘገቡት የመቄዶንያ ክርስቲያኖች በጣም ድሆች ነበሩ። የመቄዶንያ ክርስቲያኖች ድሆች ብቻ አይደለም፣ በጣም በመከራ ውስጥ የሚኖሩ ነበሩ። ግን በጣም ይገርማቸዋል። እንዲህ ተብሎ ተጽፎላቸዋል። ምዕራፍ 8 ላይ ምን ይላል? ስለ መቄዶንያ ክርስቲያኖች ሲናገር የድህነታቸው ጥልቅነት የድህነታቸው ብዛት የባለጠግነታቸውን ጥልቅነት አብዝቶታልና የሚል ከታይ በጣም ድሆች ናቸው፣ ግን በጣም ለጋሶች ናቸው። እየሰማችሁ እነዚህ የመቄዶንያ ክርስቲያኖች በጣም ለጋሶች፣ በመከራ ይኖሩ ንፉጎች አልነበሩ፣ ሰጪዎች ስለነበሩ መጽሐፍ ቅዱስ እንዴት አድንቋቸዋል መሰላችሁ? የድህነታቸው ብዛት የልግስናቸው ጥልቅነት ያላቋረጠው እጅግ አስገራሚ ክርስቲያኖች ስለሆኑ ይመስለኛል። ድሆች እና ችግረኞች ስለነበሩ ይመስለኛል ቢንያም በለጠ መቄዶንያ ብሎ የሰየመው። አንድ ታሪክ ጨምርላችሁ። አንድ ሸለቆ ውስጥ ሁለት ሰዎች ይኖሩ ነበር። አንደኛው በጣም የታወቀ ባለጸጋ ነው። አንደኛው ደግሞ ባህታዊ ነው። ባለጸጋው በከተማ ውስጥ ያለ ትንፋሽና የሰው ሽታ ሰልችቶት ከሱ ሸሽቶ ሸለቆ ውስጥ ነፋሻማ አየር ለማግኘት የሚኖር ባለጸጋ ነው። ባህታዊው ደግሞ ጤዛ ልሶ ደጋ ተንተርሶ ድምፅ አራዊትን ታግሶ በሙሉ ጉልበቱና ኃይሉ ፍጹም እግዚአብሔርን ለማምለክ ነው እዛ ሸለቆ ውስጥ የገባው። ሁለቱም ብዙ ጊዜ ኖረዋል። አንድ ቀን አንድ እግዚአብሔር ሰው በዛ ሸለቆ ውስጥ ሲያልፍ አንድ ትንቢት ተናገረ። ምን የሚል ትንቢት ተናገረ መሰላችሁ? በዚህ ሸለቆ ውስጥ ያለው ባለጠጋ በዚህ ሌሊት ይሞታል ብሎ ትንቢት ተናግሮ አልፏል። እየሰማችሁ የባለጸጋው አገልጋዮች ባለሟሎች የዚህ የእግዚአብሔር ሰው ትንቢት ይሰሙና በጣም ይደነግጣል። ምን ብለው ጌታችን ዛሬ በዚህ ሌሊት ምን ሊሆን ነው? ሊሞት ነው ብለው ደነገጡ። ከዛ የነገሩ ሄዱና ጌታችን ሆይ አንድ እግዚአብሔር ሰው በዚህ ያለፈ ትንቢት ተናገረ። በዚህ ሌሊት በዚህ ሸለቆ ውስጥ የሚኖር ባለጸጋ ይሞታል ብሎ ትንቢት ተናገረ አሉት። ደነገጠ፣ ክው አለ፣
አይጠበቅም። ከዛ ምን ማድረግ ጀመረ? ወጥሮ ይዞት የነበረውን ይሄንን ሀብቱ ጭራሽ አይቷቸው ለማያውቁ ዘመዶቹ ሊያከፋፍል መልእክት እየላከ አስጠራቸውና ሀብቱን አከፋፈለ። በጣም ቤቱ ኦና እስኪሆን ድረስ ሀብቱን አካፈለ። እሱን አርጎ ይዞ የነበረውን መዘርጋት ጀመረ። አንዳንዴ እኛም እኮ እንደዚህ ነው። ግን ይዘን ሳንኖርበት እንደዚህ እኮ አለን። አንዳንድ ሳንጠጣበት ሳንበላበት ነው እኮ የምናልፈው። አንዳንድ ሲሞቱ በጣም ብዙ ብር ቤታቸው የሚገኙ እኮ ብዙ ናቸው። ያሳዝናል። እንደዚያ ከመሆን እግዚአብሔር ይጠብቀን። ሲቸግረው ከማካፈል እግዚአብሔር ይጠብቀን። በሆነ እኛም ቤት እኮ እናንተን አላውቅም። እኛም ቤት እኮ አንዳንዴ ድሮ ትዝ ይለኝ ነበር ቤቴ እንዳትሰማኝ እንጂ ምንም ያልበላንበት ሳህን ምንም ያልጠጣንበት ብርጭቆ እዚህ ቢፌው ተቀምጦ መስከረም በመጣም ቁጥር ሲታጠብ እበለዋለሁ ብዬ ሳስብ እንደሆነ ሲገባ ሲታጠብ 40 ምናምን ዓመት አለፈ። እቃ እንኳን እኮ እየቆጠብን እኮ ነው የምንኖረው። እያየነው ለማን እንግዳ እንደሚቀመጥ ከእኛ በላይ ይህም ሰው እንደዚህ ነው። ወጦ ይዞ ትሞታለህ ሲባል እየጠራ ማካፈል አይጀምርላችሁ። በዛ ምን ሆነ መሰላችሁ? ምን ሊሆን ያካፈል ሊሞት ስለሆነ እኮ ነው። እኩለ ሌሊት ላይ ሞት ይመጣል ብሎ ጠበቀ። አልሞተም። እየተወራደደ ሀብቱን በትኖ አጅሬ እያለ ሞቱን መጠበቅ ጀመረ። 8 ሰዓት ሆነ፣ ሞት አልመጣም። 10 ሰዓት ሆነ፣ ሞት ከቤት ይመጣል። 12 ሰዓት ሆነ፣ ወፎች ተንጫጩ፣ አልሞተም። ሞት የለም። ከዛስ ለካ በዛች ሌሊት የሞተው ማን ነበር? በሞት ባለጸጋው ነው ተማሩ። ለካ በዛች ሌሊት የሞተው ባለጸጋ ማን ነበር? ይሁላችሁ ሰው እንደዚህ እኮ ነው የሚያየው። አጅሬ ብቻ የባለጸጋ ብሎ ሀብቱን ባዶ ቀርቷል። ያኛው ምንም የሌለውን ሰው መልአከ ሞት እያጀበው ያው ነፍሱን አሳርደዋታል። እና ነገሩ ተገላብጧል ነው የምላችሁ። እየሰማችሁ አሁን ቦታ ይስተካከል። እውነት አታስተካክሉም። ከዚህ ጉባኤ በኋላ እንጃን ይርዳን እንጂ። ሁለተኛውና አጠር አድርጌ የማቀርበው እዩ ፍጻሜውን ሳታዩ ዮሐንስ አፈወርቅ ቃል ነው የሌለው። ፍጻሜውን ሳታዩ እድለኛ ወይም መከረኛ፣ ደሃ ወይም ባለጠጋ፣ ችግረኛ ወይም ቅምጥል፣ የከበረ ወይም የተዋረደ እንዳትሉ። ምኑን ሳታዩ ምዕመናን እስኪ ጠይቃችሁ ይሄ አሁን የምንኖረው ህይወት ፍጻሜ ነው ጅማሬ ነው? ፍጻሜ ነው ጅማሬ ነው? ጅማሬም እንኳን አይሆንም። ጅማሬ ካለው ሲወረስ ምስተው ፍጻሜ ቤት ነው። የት ነው? ታምናላችሁ? እሱን ነው ፍጻሜውን ሳታዩ ደሃ ነኝ ባለጠጋ ነኝ፣ እድለኛ ነኝ መከረኛ ነኝ አትበሉ። መጽሐፍ ቅዱስ ጊዜው ሳይደርስ አንዳች አትፍረዱ ይላል። ጊዜው ሳይደርስ ለምንድን ነው ጭምት ኩርምት የምትሉት? እየሰማችሁኝ? ማሳያ ሰጥቻችሁ ላውቅ። 2 ሰዎችን ላሳያችሁ። አንደኛው አልዓዛር ይባላል፣ ሉቃስ ምዕራፍ 16። አንደኛው ደግሞ ስሙ አልተጻፈም፣ በትርጓሜ አባቶቻችን ነዌ ብለውናል፣ ሉቃስ ምዕራፍ 16። ሁለቱም ሰዎች በምድር ላይ ይኖሩ ነበር። አልዓዛር ከዛስ ነዌ ባለጸጋው። መጽሐፍ ቅዱስ እንዲህ ይላል፣ ክፍሉን ሲጀምር ሉቃስ 16 ሲጀምር እንዲህ ይላል፣ አልዓዛር በችግር ይኖር ነበር ይላል፣ ባለጸጋው ነዌ ተመችቶት ይኖር ነበር ይላል። ግን ይኸውላችሁ ፍጻሜውን አሳያችሁ። ስለ አልዓዛር ሲናገር የመጽሐፍ ቅዱስ ፍጻሜ ምን ይላል መሰላችሁ? አልዓዛር ሞተ፣ መላእክትን ወደ አብርሃም እቅፍ ወሰዱት ይልና ይጨርሳል። ስለ ባለጸጋው ግን ሲናገር ሞተ፣ ተቀበረ ይላል። በእውነት ስሙ። አሁን ጥያቄ ጠይቃችሁ ነው። አልዓዛር ሞተ፣ መላእክትን ወደ አብርሃም እቅፍ ወሰዱት ይላል። ስለ አልዓዛር ደግሞ ስለ ባለጸጋው ደግሞ ሲናገር ባለጸጋው ሞተ፣ ተቀበረ ይላል። እናንተ ከሁለቱ የትኛውን ነው ትመርጣላችሁ?
ትመጣላችሁ? እርግጠኞች ናችሁ? እርግጠኞች ናችሁ? መልካም። እስኪ ከዚህ በኋላ እንፈታተሽ። አልዓዛር ፍጻሜው በመላእክት እቅፍ ወደ አብርሃም እቅፍ የተሸጋገረ ቢሆንም ከዚህ ፍጻሜ በፊት ግን በጣም በችግርና በድህነት ነው የሚኖረው። ፍርፋሪ አጥቶ ባለጠጋው ደጅ ላይ ወድቆ ነበር የኖረው። እስኪ ልጠይቃችሁ፣ አሁንም አልዓዛርን ልትሆኑ ትመጣላችሁ ወይስ ባለጠጋው? በድህነት የኖራችሁ የምራችሁ ነው። ለምንድን ነው ግን የሚመረጣችሁት እናንተ? ፍጻሜው እውነት አስብ፣ እውነት አስብ። ፍጻሜው ነው የሚታየው። ወጣቶች ከፍጻሜው ጀምራችሁ የትኛውንም ነገር አስቡ፣ ተስፋ አትቁረጡ። ፍጻሜያችሁ እንደዚህ አይሆንም። ጅማሬ ታናሽ ቢሆንም ፍጻሜ እጅግ ይበዛል ይላል። ጅማሬያችሁ አሁን ያላችሁበት ሊሆን ቢችል እንደዚህ ግን አያበቃም። እየሰማችሁ ነው? እየሰማችሁ ነው? ጅማሬያችን እዚህ አያበቃም። ይህ ሁሉ የሚያጽናና ትናንት አልነገርኳችሁ? በዚህ ህይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሁሉ ይልቅ ምኖች ነን፣ ምስኪኖች ነን። ልቀጥል። አልዓዛር ድህነት ብቻ አይደለም ያለበት ወገኖቼ፣ ደዌ ነበረበት፣ በሽታ ነበረበት ወገኖቼ፣ ቁስል ነበረበት። እየሰማችሁ ነው? ቁስሉ ማከክ፣ ቁስሉ ማከማጠቶት ውሾች ሲልሱለት ደስ ይለው ነበረ። ውሾችን የሚያባርርበት አቅም አልነበረውም ነበር። ማን? እሺ አሁንስ እንደ አልዓዛር ብትሆኑ ይሻላችኋል። ነው ከነሽታው ለምን ፍጻሜው የሰማችሁ ፍጻሜውን ሳታዩ በጣም ይደንቃል። አልዓዛር ውሾችን የሚያባርርበት አቅም ማጣት ብቻ አይደለም ወገኖቼ፣ በጣም ምስኪንና ጎስቋላ ብቻ አይደለም። ድሆችን አያይም፣ ከቦታ ቦታ ማይላወስም፣ በባለጠግኛው ደጅ ብቻ ቆሟል። ግንስ ቅምጥሉ ነው ያየ መገቦት እግዚአብሔር ግን አልተጠራጠረም። ምናናት እኔና እናንተ እኮ እንደ አልዓዛር እንኳን አይደለም። ይኸው ተንቀሳቅሳችሁ መጥታችኋል፣ እግራችሁን አላውሳችኋል፣ እጆቻችሁን አንስታችኋል። ደግሞ ጽኑ ደዌ የለባችሁ። ውሾች እስኪልሱ ድረስ አቅም ያጣችሁ አይደላችሁ። ምዕመናን አንድ ነገር ልንገራችሁ፣ ሌሎችን ድሆችን እንኳን አያይም ነበር እኮ አልዓዛር። እየሰማችሁ ነው? ባለጠጋው ብቻ እኮ ነበር የሚያየው። ምዕመናን ከኔና ከእናንተ የሚያንሱ ስንቶች አሉ። እናንተ ስለ መኪና ተጨንቃችሁ ይሆናል፣ እግር የሌላቸው አሉ። እውነት አስብ፣ እውነት አስብ። እናንተ ስለ ስደት ተወሩ ይሆናል፣ መሰደድ ያቃታቸው ስንቶች አሉ። እናንተ ያገኛችሁት የሌላቸው ስንቶች አሉ። ይሄን ምን ተነፈሰውን አየር ያጡ ስንቶች አሉ። እውነት አሰብ። ይሄንን ትንፋሽ በኮቪድ ጊዜ ትዝ አይላችሁ? በብዙ ሚሊዮኖች እንኳን አይገኙ ነበር እኮ ወገኖቼ። እውነት አሰብ። ስንት ሚሊዮኖች እየወጡ አሉ አዳራይ ወቅ አንሶላው ከቁስላቸው ጋር የተጣበቀ ስንቶች እኮ አሉ። ከኔና ከእናንተ የሚያንሱ የወደቁ እኮ ስንቶች አሉ። ለምን ትማረራላችሁ? አልዓዛር ደሃ ስለሆነ ብቻ አይደለም፣ ደሃ ስለሆነ ብቻ አይደለም ጽድቅን ያገኘው፣ በድህነቱ ግን ባለጠጋ ስለሆነ ነው። አውግስጢኖስ እንዲህ ይላል ስለነዚህ ስለ አልዓዛር ሲናገር ምን ይላል? ባለጠግነት በራሱ የሚነቀፍ አይደለም። አብርሃም እጅግ ባለጠጋ ነበር፣ ነገር ግን ድሃውን አልዓዛርን በቅፎ ከማኖር አልከለከለውም። ባለጠግነት አይነቀፍም። ይሄን ሁሉ ሳወራ አደራችሁ ባለጠግነት ምስኪንና ምናምነኛ እንዳታረጉ አይደለም። ባለጠግነት በራሱ የሚነቀፍ አይደለም። አብርሃም ባለጠጋ ነበር፣ ኢዮብ ባለጠጋ ነበር፣ ነገር ግን ድሃውን አልዓዛርን በቅፎ ከማኖር አልከለከለውም ይልና ድሃው በባለጠጋው ቅፍ ተቀምጧልና ሁለቱም በጌታ ፊት ባለጠጎች ናቸውና ይላል። እየሰማችሁ ነው? አልዓዛር እውነተኛው ባለጠጋ አልዓዛር ነው ወይስ ያኛው ባለጠጋ ነው? የምራችሁ ነው? ታምናላችሁ? ሁለቱም በጌታ ፊት ማንና ማን? አብርሃም አልዓዛር፣ ሁለቱም በጌታ ፊት ምን ነበሩ? ፍጻሜያችሁን ብቻ ጠብቁ ወገኖች። አሁን ቀስማችሁ እንዳይሰበር የእውነት ነው በላችሁ ተስፋ እንዳትቆርጡ አይደላችሁ። ደስ ይበላችሁ እግዚአብሔር ስላላችሁ። በዚህ እኮ ነው ቅዱስ ጳውሎስ በእስር ቤት ሆኖ ለፊልጵስዩስ ክርስቲያኖች የጻፈላቸው። እስር ቤት ሆኖ
በጌታ ደስ ይበላችሁ ደግሜ አለው ደስ ይበላችሁ ነበር የሚለው። በስደት ወራችሁ ቢሆን ደስ ይበላችሁ እንዳትከፉ። እየሰማችሁ ነው። እውነተኛው ለማኝ ማን ይመስላችኋል? እሱን አሳየቻችሁ። ጥቂት ነገር ነግሬያችሁ አበቃለሁ። እውነተኛው ለማኝ ማን እንደሆነ አሳያችሁ። ፍጻሜው አበቃ። አልዓዛር ጌታና ባለጸጋ ሆነ፣ በአብርሃም እቅፍ ተቀመጠ። ከውሾች አጀብ ወደ መላእክት አጀብ ተሸጋገረ። አሁን እጅግ ምስኪኑን ባለጠጋ አሳያችሁ። ማን ነው እሱ? ያ ባለጠጋ ነው። ደጁ ወድቆ አንድ ቀን አላየውም፣ አላካፈለውም፣ እፍኝ ጥሬ ኩባያ ውሃ አላለውም። እና ምን ሆነ መሰላችሁ? እግዚአብሔር ስሙን አያውቀውም። አያሳዝን? ባለጠጋ የሆነው እግዚአብሔር ካለማወቅ የተለየ ካላወቀ ምን ባለጠግነት አለው? ወንዶች በእግዚአብሔር መታወቅ ነው ባለጠግነት። እየሰማችሁ መነሻችን ያህል አውቃለሁ። እግዚአብሔር ካወቃችሁ አይበቃችሁ? በጣም ባለጠጎች ሁሉ ያለው ካላችሁ ባለጠጎች ናቸው። ሁሉ ያለው ካላችሁ ባለጠጎች ሆናችሁ፣ ልጆች ሆናችሁ ባለጠጎች ሆናችሁ፣ ወራሾች ሆናችሁ። እዚህ ምን ባለጠግነት አለ? እዩት። ይሄ ሰው ፎርብስ መጽሔት ያውቀዋል፣ ዝነኛ ሊሆን ይችላል። እግዚአብሔር ግን አያውቀውም። ስሙ የለም። አልዓዛር ብሎ ጠራው እንጂ ነው ብሎ አልጠራው። መጽሐፍ ቅዱስ ላይ ስም እኮ አለው፣ ስሙ ግን አይታወቅም። ሁለተኛ ምን እንዳደረገ ታውቃላችሁ? አልዓዛርን እባክህ ስደድልኝ፣ የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ እያለ አልዓዛር እንዲመጣለት መለመን ጀመረ። አሁን እውነተኛው ለማኝ ተገለጠ። ማን ነው እሱ? እየሰማችሁ ነው። አልዓዛርን አፈረውና ወገኖቼ፣ አብርሃም አባቴ ወይ ማሬ ማለት ጀመረ። አልዓዛር ነው አብርሃም ነው ለሱ የሚቀርበው። ልጅ ወጥቶ የነበረው አልዓዛር ምን አልዓዛር ቢለው አፈራ። የምትታፈሩበት ጊዜ ይመጣል። የአልዓዛር ጊዜ ይመጣል። እየሰማችሁ ነው። የአልዓዛር ጊዜ መምጣቱ አይቀርም። ይሄ ነው እግዚአብሔር የአልዓዛር ጊዜ ያመጣል። አፈረ፣ ለማኝ ሆነ፣ ደረቱን ነፍቶ የነበረው አቀረቀረ። ከዚያ ምን ያህል በጣም አሳዛኝ ነው። በምድር የናቀውን በሰማይ ናፈቀው። ከዚህ ቀን በላይ ክፉ ቀን አለ? ክፉ ቀናችን ሲኦል የገባለት ነው። ክፉ ቀናችን እግዚአብሔርን ያጣን ቀን ነው። ክፉ ቀናችን ማይተራችን የበጠስንበት ቀን ናት። ክፉ ቀናችን ከክርስትና ያወጣንበት ቀን ነው። ከዚህ በላይ ክፉ ቀን የለም ወገኖቼ። ይህ ዘመን ግን እንዴት አድርጎ የተረጉማል መሰላችሁ? ባለጠግነት። አሁን ኦርቶዶክሳዊ ቤተክርስቲያንም እንደዚህ ያለው ለብልጥግናችን አትመችም የሚሉ አንዳንድ ሀሳቦች እንሰማለን። አዎ ለክርስትና እንጂ ለብልጥግና አትመችም። ግን ይህ ትልቅ ባለጠግነት ነው። ስራ የምትሰራ ይሄ ኑሮ ሰርታ ያሳየችን ቤተክርስቲያን እንደዚህ ማለት በራሱ ሆኖ የዚህ ዘመን ባለጠግነት በጣም አስገራሚ ነው። አሁን ተሰማለ ጎስፔል ፎር ፕሮስፔሪቲ ኢየሱስ ለባለጸግነት የሚል ምድሪቷን እንዲህ አጉል እያደረገ ያለውን ስብከትስ አትሰሙትም? እንዴት ያሳዝናል! አሁን በዚህ ዘመን ያለውን ስብከት አንድ ደራሲ የጻፈውን ላንብብላችሁ። ግሎባላይዜሽን ቀርባለች እና ገንዘብ አጣርቀው የዚህ ዘመን ስብከት እኮ ነው። የመጽሐፍ ቅዱስ ስብከት መንግስተ ሰማያት ቀርባለች እና ምን በሉ ገልቀውት እኮ ነው። this is gospel for prosperity ግሎባላይዜሽን ደርሳለች እና ገንዘብ 5 ፋብሪካ ያለው ወደ 10 ያሳድግ። 5 ያለው ያካፈል የሚለውን እኮ ለምትሮት እኮ ነው። አንድ ያለው ለባለ 5 ይስ ገንዘብ የሌላቸው ግብር ይክፈሉ፣ ህንፃዎች ከፍ ይበሉ፣ ድህነት ይጨምር፣ ገንዘባችሁን ባለንቋት አኑሩ፣ ገንዘባችሁ ባለበት ልባችሁ በዚያ ይሆናል። ያለ ባለጠግነት ስብከት ነው። አሜን ትላላችሁ ወገኖቼ። እኔ እንዳንድ የፕሮቴስታንት ፓስተሮች በአካውንታችሁ ውስጥ ገንዘብ ምናምን አንከትም። እዚህኛም የለንም እንኳን ልንከትላችሁ እንዲሁ ዋሉ ዛጀሉባቸዋል እኮ ምስኪን። እንዴት ያሳዝን! እንዲህ አይነት ትምህርት ነው። ጽድቅ ነው እንጂ ያለው በገንዘብ ሙላት የለም። እግዚአብሔር እረኛዬ ነው የሚለውን እንዴት ይሄ ጎስፔል ፎር ፕሮስፔሪቲ ባለጠግነት ሀሳብ ስላነሱና ለአንሳና ለተከለ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለምስ ይመራኛል፣ በረፍት ባዘን ይመራኛል አይደል? ነፍሴን በነሳት ሚላል አይደል? መዝሙር አይደል? እንዴት እንደገለበጡት ላሳያችሁ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለው እግዚአብሔር የገንዘብ ባንክ ነው። ጥሩ የገንዘብ ምንጭ አለኝ፣ በለመለመ መስክ ውስጥ ያሰማራኛል የሚለው ሁል ጊዜ በማይጠፋ መትረፍረፍ ውስጥ ያሳርፈኛል፣ በእረፍት ውኃ ዘንድ ይመራኛል የሚለውን የሳጥኑን ቁልፍ ይሰጠኛል። ነፍሴን መለሰ፣ ስለ ጽኑ በጽድቅ መንገድ መራኝ የሚለውን
እምነቴን በሀብት ውስጥ ያከማቻል። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም የሚለውን ስለ ስሙ በብልጽግና መንገድ መራኝ። በብድር ሸለቆ መካከል ብሄድ እንኳን አንተ ከእኔ ጋር ነህና ብድር አልፈራም። በትርና ምርኩዝ እነሱ ያጽናኑኛል የሚለውን ወርቅና ብር ያድኑኛል። በገንዘብ ሰብሳቢው ፊት መንገድን አዘጋጀልኝ። ቦርሳዬን በገንዘብ ሞላልኝ። መጠኑ በሱ የተትረፈረፈ ነው። መልካምነትና ሀብት በሕይወት የዘመኑ ይከተሉኛል። ለዘላለም በእግዚአብሔር ስም ቢዝነስ እሰራለሁ ይላል። ቀልድና ኮሜዲ እንዳይመስላችሁ። የብልጽግና ወንጌል መዝሙር ላይ ያገኘሁት ዓለም እየተቀየረች ነው። እናንተ ግን መቸገራችሁን አውቃለሁ። ነገር ግን ሞች ናችሁ። ታምናላችሁ? እንድናምን ይርዳል። በፉከራ ይሆን እኛ ቤት ፉከራ ይሆን እግዚአብሔር ይርዳል። እንድናምን ደግሞ እንደዚህ እንድንኖር እግዚአብሔር ይርዳል። አሜን። ይቆይ። አሜን።